ብዙ ስለ እግዚአብሔር ማወራው ነገር አለኝ። ብዙ በውስጤ ሞላለ። ሰዓትም አይበቃኝም። ግን እኔ እንዳወራውት አይደለም እግዚአብሔር እኔ ካልኩለት በላይ ነው። እውነት አሁን ባልኩት እግዚአብሔርን እንዳትገምቱ። የሆነ ጊዜ መንገድ ላይ እየሄድኩኝ የሆኑ ሰዎች ይሰዳደባሉ ምናምንና እነሱ ጋር ስለተገኘው ብቻ ራሴን ተጸየፍኩኝ። ማለት እኔ አልተሳደብኩም እኮ እነሱ ካደረጉት ነገር እኔ ምንም፣ ግን እዛ ቦታ ስለተገኘው ብቻ በጣም ራሴን ተጸየፍኩኝና ለምንድነው አልኩኝ። እኔ እንደሆነ አልተናገርኩ አልተሳደብኩ፣ ለምንድነው ራሴን የጠላሁት የተጸየፍኩት አልኩኝ። እና የሆነ ነገር መጣልኝ። እግዚአብሔር ከዛ ሁሉ ክብር ወደዚህ ምድር ሲመጣ የአንድን ሰው ኃጢአት አይደለም፣ የአንድን ብሔር ኃጢአት አይደለም፣ የዓለምን ሁሉ ኃጢአት ሲሸከም ምንድነው የተሰማው ነው ያልኩት። የእውነት ምንድነው የተሰማው? እኔ እኮ አጠገባቸው ስለተገኙ አይደለም ራሴን የጠላሁት፣ እሱ ግን ተሸክሞ